ከዛ ውስጥ ገብቼ ሰላም ብዬው እንዴት ነው ቀንህ ምናምን ያልኩት ነበር። ከዛ እንደዛ ሲያድርግ ሲያፍነኝ ይሰማል ድምፅ የለመንኩት ማለት ነው። በእናት በልጆች ለልጆች ልኑር ያልኩኝ በጣም ድምፅህ አለ አይደል ስጮህና ኖርማል ስጮህ ከዛ በጣም ሲያፍነ የእግሬ ድምፅ ይሰማል። ቢኮዝ ልክ አይ ፊል ላይክ አም ድራውኒንግ። ከዛ እንደዛ እለምነዋለሁ አይቆምም። ከዛ መጨረሻ ትራስ አነሳ ነው ትራሱ ፊቴ ላይ አልቻልኩት። ከዛ አይዞሽ ፕሊዝ ሰውነት እንደዛ አለ አድረኩት ማለት ነው። ልክ በቃ እንደማልችለው አወቁ። ከዛ ደግሞ ማንም አይሰማኝም። ይሄ ሁሉ ጩኸት ኢቨን ያጎቱ ልጅ ከኛ እንግዲህ ሳሎን ቤቱ ኔክስት ዶር ሩም ምንም አይመጣም። ብጮ ማንም ሰው አይመጣም። ጎረቤት አይመጣም። ምንም አይመጣም። ከዛ እዛ ልስ አድርገው ሰውነቴ አይ ቲንክ ሰምሃው የአልጋ እንትን ሊያነሳ ሊመታኝ ሲል ይሄ አልጋው አይደነ ፊኖ እንደዚህ የሚገባ ነገር ነው እና በአንድ ጎን ስታነሳው እንጨት ነው ሙሉ ከተነሳ እንዲመታኝ ፈልጎ ማለት ነው። ከዛ ልነሳለት አለ። ዋን ሳይድ ሲወጣ አንዱ ሳይድ አልወጣም አለ። ከዛ ይሄ ሁሉ ይሰማል ከካሜራው ላይ ማለት ነው። እዛ ልክ በቃ ተነሳና እኔ ስላላወቅኩ ምን እንደሆነ ስላላወቅኩ እየለባበሰ መጣ። የት ነው የምትሄደው? አትሄድም። ይሄ ሁሉ ይሰማል። አትሄድም። እኔ ያደረከኝ ነገር ውጭ እሬቻ እንትን ነበረ፣ እሬቻ ቀን ነበረና ውጭ ሄደ። አሁን ለሌላ ሰው እንደዚህ ካረግ ይገሉሃል። መቤት አይድድ ነው ሂ ፕላንድ አላወኩም ፕላን እንደሆነ። ከዛ አያገባሽም ያገባኛል እኔ ልውጣ ነው አትወጭም። ከዛ ገፍትሮ ጣለኝና አልጋ ላይ በር ልክ ሲከፍተው ማን ቆሟል? ያጎቱ ልጅ። ከዛ ተነስቶ ያው ካሜራ ያሳያል ጫማ ምናምን እየለበሰ። ከዛ አንተ አልኩት እኔ እስከ ይሄ ሁሉ ስጮ እናት የለህም ምን ስላደረግኩ ነው ማለት ለምን ገብተህ ከዛ ታናግሪዋለሽ እሱን ደግሞ ምናምን ብሎ ይጮሃል ማለት። አዎ አናግረዋለሁ። ሂጂ ግቢ እካካማል። እኔ ስድብ ባይደወይ አልችልም አልለመድኩም። ከዛ እካካም አትበለ እስካሁን አልተናገርኩም። አሁን ግን እናገራለሁ። ይሄ ሁሉም ቪዲዮ ላይ አለ። አሁን ግን እናገራለሁ። እካካም አንተ ነህ ብዬ ስለው ማለት ነው። ልክ ሊመታኝ ሲል በሩን ዘጋዋል። ከዛ ካሜራው የሚያሳየው ከዛ በኋላ ማለት ነው ሁለቱም ይነጋገሩ እና ሰምቲንግ ጆሮ ላይ ይለውና ሁለት ጫማ ልብስ ይዞ ይወጣል። በር ሁለቱም ና ይለዋል። ይወጣሉ። በር ላይ ቆመው ይዘጉኛል በውጭ ማለት ነው። እንትስ ይትማ እናቴ ነው። እባክህ ስሜታዊማ አትሁኝ እናት። ስሜታዊ ከሆንሽማ ምንም ማለት ነው። እኔ ቪዲዮን ያጠፋሁባት በጣም ይቅርታ። ስሜታዊ ሆናለች። አንድ የሚውት ላርጋት። እንደዚህ አይነት ለመግደል ታስቦበት ታቅዶበት ገንዘቧን ከበላ በኋላ ላይፉን ከቀየረ በኋላ ሳንቲም ከያዘ በኋላ ለሱ ሳይሆን ለእህቱም ሳንቲም ከያዘ በኋላ ድርጅት ከከፈቱ በኋላ አይንሽን ላፈር፣ አይንሽን ላፈር። ስለዚህ ይሄ ሰው ከዚህ በፊትም በእንደዚህ አይነት ሙድ ይታወቃል፣ በሚያሳዝን ሁኔታ ማለት ነው። አንዳንድ ሰዎች በባህሪያቸው ሴትን ለጥቅም እንጂ ለቁም ነገር አይፈልጓትም። ጥቅም ቡጥቡጥ አድርገው ከበሉ በኋላ እንደዚህ አስለቅሰው ደብድቦ ኦልሞስት ገሏት ማለት ነው። እንግዲህ ገሏት የነበረ ሰው እኔ ለምን እንደማትማሩ ከዚህ እህቶቻችን፣ የኔ ሰው እንደዚህ ነው። ልብሽን ይጠባዋል እዚህ እያለሽ
ልብሽን ይጠባዋል፣ ይጀነጅንሻል። የእኔ መልአክ ነሽ ነው የምትባየው። ይህን ነገር ባካችሁ እህቶቻችን እንደው በቻላችሁት አቅም ካለም አቋርጦ። አሁን ምን አድርገሽለታል ኢትዮጵያ ላለው? ኢትዮጵያ ሪሌሽንሽፕ ካለሽ አንቺ እየረዳሽው ነው ወይስ እየረዳሽ ነው ያለሽው? አንቺ እየረዳሽው ነው ወይስ እሱ ነው የሚረዳሽ? ይሄን ቆም ብለሽ አስቢ። በቁመና በመልክስ አንቺ የተሻልሽ ነሽ ከሱ ወይስ እሱ ከአንቺ የተሻለ ነው? እውነቴን ነው የምናገረው። በቁመና እንዲህ ሲታዩ ወንዱ የተሻለ ከሆነ ለጥቅም ነው የቀረበሽ። አጋረንቲ የት። ስለዚህ እህቶቻችን ላይ የሚደርሰው ነገር በጣም ያሳዝነኛል። በተለይ ኢትዮጵያ ላይ ነው እንደዚህ ነገር ያለው። ኢትዮጵያ ላይ በጣም ጨካኞች አሉ። ጥቅሙም ነው ድህነቱም ነው ይገባኛል። ግን እህት እንዳላቸው ይረሳሉ። ታሜ ቴፒሰሪ በአንተ እህት ላይ እንደዚህ ቢደርስ እውነት ፈቃደኛ ነው? እኔ ጥያቄው ለአንተ ነው። እህት አለች። በአንተ እህት ላይ እንደዚህ አይነት ነገር ቢደርስ አንተ ያረከውን ነገር ወይም ደግሞ አንተ ትሪት የምታደርገውን የአንተን መንገድ እህት ብትደረግ ደስ ይላታል። ስለዚህ እኔ የማደርገው ምንድን ነው? ቤተሰብ እዛ በጥቅም እያያዝ ከፖሊሶቹ ጋር እየተነጋገርክ ምናምን ምንም ነገር ኬዟን ልታስተካክል አልቻለች። የኖረችው አሜሪካ ነው። ቋንቋ በተለይ እንግሊዝኛ ነው የምችለው። አማርኛ ደህና ነች፣ በደንብ አትችልም። ስለዚህ ማንም አያውቅሽም በሚለው ምንም አታመጭም በሚለው አሁን ሳንቲም ስለያዝክ ይሄንን ነገር እያረክ ነው አደለ? እኛ ደግሞ እናረጋለን። ታሜ ታፒሰሪ የወንጀለኛ ስለሆነ ከእሱ አትገዙም። አፈር ከድሜ ትገባለህ። እመነኝ፣ አፈር ከድሜ ያንተ ቢዝነስን ዮኒ ማኛ አፈር ከድሜ ይከተዋል። ሴቶች ደብድበ ሴቶችን ገንዘብ ወስደ ያመጣሁን ቢዝነስ አንተ ሴት አወራይ ሴትን በሴት ገንዘብ ዘርፈ ገለ እንዳይታወቅ ለማድረግ አድርገ ልትወስደው ነበር። እግዚአብሔር መልካም ነው። እግዚአብሔር መልካም ነው።